እንግዲህ መውሊድን በተመለከተ በእንደዚህ አይነት ስርዓት ተከበር በተለይ ረሱልን በሚወዱና ለአላህ እና ለረሱል ክብር ብለው በታገሉ ሰዎች አምባ ላይ እንደዚህ አይነት ስርዓት መከበሩ ጥሩ ነው እና በጣም ደስ ይላል። ስለዚህ እኔ አሁን የመወለድ ጥቅም ምን ስለሆነ ነው ይሄን ያህል በእስልምና ውስጥ ትልቅ ክብር የሚሰጠው? መወለድ የሚባለው እያንዳንዳችን ልቦና ውስጥ ደግሞ ምን ይላል? ምን ያህል ስለ ረሱል አውቀናል? ይሄንን በጥያቄ መልክ ለማቅረብና አንዳንድ ጊዜ በመወለድ ወይም በመውሊድ ምክንያት እንደዚህ ተሰባስበን ዱዓ በምናደርግበት ጊዜ የቱን ያህል ሂማችን ወይም ያለን የዱዓና የረሱል ውዴታ ላልቷል አላላም የሚል ከራሴ ማኳያ አድርጌ በጥያቄ መልክ ለማለፍ ነው የቆምኩት። ኢንሻአላህ እስኪ አብረን እንከታተለው ጀምራለሁ ኢንሻአላህ። መወለድ ሰው ያለው ውለታ ለሰው ከከበደ ለፈጣሪም ትንግርት ክብር ካስረገደ ሰዋዊ ስብዕናው ናፍቆቱ ካራደ የተዋው አሻራ ማርኮ ከወሰደ ሰው ጥሩ ካላችሁ ልቆ የሚወሳ ትንሽ ለማስታወስ ብዙ እንዳንረሳ ያኔ ከአረቢያ ከቁረይሽ ጎሳ ቁርአን የወረሰ የነቢይ መቋጫ ሆኖ የተነሳ ከረቢዕ ወር መሃል በሚገኝ አንድ ቀን አንድ ሰው ተወልዶ ውዴታ ገፈፈን። መሐመድ ይባላል የተወለደው ሰው ሰለላሁ ዐለይሂ ወሰለም። ስምና ታሪኩ በዓለም የነገሰው አባቱ ከአብዱላህ ከእናቱ ከአሚና ገና ከማህፀን የወልደቱ ዝና እምሻል ዛቅና በርግዝና ያሉ በአሚናት ቤት ጓዳ ከአላህ የተላከ መጥቶ ብዙ እንግዳ ሲያበላ ሲያጠጣ ሲያክምም ሲረዳ እንኳን ሊነካቸው ያገኛቸው ክፉ ምጥ ሳይጠናባቸው ግዳጁን አለፉ። አባት ቢቀር እንኳን ከሀገር እንደራቁ ዘመድም ያገር ሰው ተገኝተው ነበር አራስ ሊጠይቁ። ለአላህ የተሳሉት የነቢዩ አያትን ሲዞሩ በካዕባ ግልጽ ራእይ አይተው ጣዖት ሲንኮታኮት መቀመቅ ሲገባ ባዩትም ተደንቀው እቤት ሲመለሱ ነቢዩ ተወልደው ደስታ ላይ ደረሱ ሰለላሁ ዐለይሂ ወሰለም። ገና ሲወለዱ ከአሚናት ማህፀን ከነቢዩ ገላ የወጣው መዓዛ ተሻግሮ ለሌላ እዚያ ለሚመጣው ለመግለጽ ደስታ ያርፍበት ነበር ድንቅ የሆነ ሽታ። የነቢያት ብርሃን እንደ አዲስ ተሻግሮ በአዲስ ብርሃን መጥቶ ሸይጣን መሬት ለቆ ወደ ባህር ገብቶ ጨቅላ ያሉም ገና የቲሙን ለማጥባት ያገር ሰይጣንና በአቡ ጣሊብና አላህ ባሳወቃት ያሚና ፈተና ሐሊማ እሱን ወዳ ባሏን አሳምና አላህ ክብር ሰጥቷት ሌላ ለማሻግሯ ከጠጣችው መጠጥ ሰውነቷም ጡቷም ሞልቶ እስከሚለጠጥ ከእናቱም ከሌላ አፈር ሳይገባ የሐሊማን ወዶ አላህ ካኖረለት ከቀኝ ተፋጠባ። እንዲህ ነው መወለድ ከጧት ተአምሩ ያዩት ሲናገሩ የሰሙት ሲያወሩ። በልጅነት እድሜም መልአክ ተላከና ጅብሪል ጋር ሆኖ ልባቸውን ቀዶ በወርቅ ሳህን ላይ አጠበና ከድኖ ቁርአኑን ሁሉ ካላቸው ተሰጠውን መመዘን ቢቃጣ የነቢይ ልብና የልቦና የሰብዕና መጠን ሚዛን ላይ ሲያወጣ የፍጡራን ሁሉ በአንድ ላይ ቢለካ በእውቀትም በባህሪ ሚዛኑ ላይ ደፍቶ አልቻለም ሊተካ። አላሁ አክበር። በጉርምስና እድሜ በፍየል ጥበቃ ተብለው ጨዋ ልጅ ታማኝም ጠንቃቃ ጉድ በተባለለት ያልታየ ስብዕና አገር በሚስማማው ክብርና ዝና 25 ዓመት ላይ በጀመሩ ስራም ታምነውም አትርፈው በሴት ቀጣሪያቸው የትዳር ጥያቄ ጎጆ ምስረት አልፈው እስከ 40 ዓመት ድረስ የመወለድ ብርሃን እስኪታይ ጥቅሙ በወንጀል ባህሪና በሚያስቸግር ጸባይ አንድም ሳይታሙ ለነቢያት ትንቢት ለነቢይ መቋጫ አንብብ ተነስ ብሎ ሲጀመር ሩጫ ከሰው ሰራሽ እምነት ለአላህ እምነት ጥሪ የጣዖት ጋጋታ ከመካሊ ጸዳ ሊመለክ ፈጣሪ ትንግርትም ታምራት ለኢስላም መወደድ ጨረቃ ሲገመስ ዛፍ ሰላምታ ሲያረግ መሬት ጥላ ስትሆን ድንጋዩ ሲያወጋ ግመላ ቤት ስትል ዳኝነት ፍለጋ ለትግል ሴት ወንዱ ከባቸው ሲዋጋ ከሰማይ መላእክት እርዳታ ሲንጋጋ ለመወለድ ጥቅም ሳይቆር ዘንቦበት በሆድ በደረሱ ከሱም ህይወት በላይ የነብዩ ሲመኝ በእናቱም ባባቱ
ራብ እየጣለው እግሩ እየቆሰለ ሲያዙት ሳያቅማማ ዘመቻ እየዋለ አብሮ ስደት ወጥቶ በበረሃ ንዳድ ጨርቄን ማቄን ሳይል ነፃነቱንና መሐመድን ወዳድ አሁን ንግግራቸው ከማር በላይ ጣፍጦ አንደኛው ሲያስተምር ለአንደኛው ሩጦ የላባቸው ሽታ ከሽቶ የላቀው አገሬው በሙሉ ሊቀባውም ሆነ ለመድኃኒትነት ተሻምቶ ሲጨምቀው የመወለድ ጥቅም በተለይ የነብይ ወአለይሂ ሰላም ለወሬ አይመችም። አላህ ነው የሚያውቀው። እና ወዳጆቼ የነብዩን ክብር ገል እንዳናሳሳ በሚጠሉት ባህሪም እንዳናነሳሳ ታግላ ያተፉትን ባህሪ እንዳናወጣ ባህር ውስጥ የገባው ሸይጣን እንዳይወጣ በሚጠሉት ምግባር እንዳይዘከሩ እንዳይታዘበን የሰማይ የምድሩ ከሸሪዓ ውጭም እንዳንኮተኩት ለማስታወስም ነው እዚህ የቆምኩት። እስኪ እንጠያይ። ከጥቅማቸው አንፃር አይተን ብንመዝነው የረሱል መወለድ ለእናንተ ምንድን ነው? እንደ ሙሂቦቹ ናፍቆትን ባነው ፈጣሪ ያለ እስላም ጸጋ ነው? እንደ ዑለማዎች የአላህ ፍራቻ ነው? እንደ ሳይንቲስቶች እውቀት ብርሃን ነው ወይ እንደ መሃይም ዛሬም ጨለማ ነው? አላሁ አክበር። እስኪ ለማስተዋት አንድ ሁለት እናንሳ። ልባችን ውስጥ ገብተን እንድንይዝ ዳሰሳ። አላህም መላእክቶች የእዝነቱ ዳሴ እንደሚያወድሱ ስለምታውቅ ነፍሴ ለሙእሚኖች ሁሉ በቁርአን ታዞ ከአላህ መወሳት ጋር እንዲኖር ተይዞ በምስክርነት ወይም በሸሃዳ ሙስሊም የሆነው ነፍስ ቃል እንድትሰወዳ ነብዩን ማወደስ የክብር ሰላምታ ሰለላሁ ዐለይሂ ወሰለም በአዛም በሶላት በሌላውም ቦታ ለዚሁ ትዕዛዝ ልደት ከተነሳ ከአክብሮት ጋር ደምቆ ከአላህ ጋር ነው ዓለም ላይ ፈንጥቆ የእነማን መወለድ እኔን ሊናፍቀኝ ከነብዩ ልቆ እስኪ ስም ጥሩልኝ የእነማን ስም ይግባ የኔ ልብ ሰንጥቆ ለሰው ለእንስሳ ጥብቅና ሳይፈልግ የራሱን ዝና በዙፋን ወይ በንግስና በሀብታም በሴት ቁንጅና ላልዘለሉት ሹም ስብዕና በሰማይ ቢሆን በመሬት በባህርና ባየሩ የማን መወለድ ሊወሳ በቅድሚያ ነብይን ሳይቀሩ ሀብታም ድሃው ጋር ተናንሰው መሬት አንጥፋ ብሎ ጎርሶ ተወግቶ የድሃን ባብሶ ችጋር ሳይፈታው መከራ ተማክሮ ሴት ወንዱ ጋራ ከውርደት የኑሮ ጣራ ከድንቁርና ቄርቄራ ለጣዖት የግብር ኑሮ ሕፃን ሴት በሕይወት ቀብሮ ያን ሁሉ የኑሮ ክርፋት የድሆች ባርነት ልፋት የጾታ ትምክህት ጥፋት እስኪያዘጥ ያለ መበገር ጨቋኝ አጥንቱ እስኪሰበር የእምነት ልዩነት ሊከበር ሳይላይ በጾታ በዘር የአደም የሐዋን ፍሬ አንድ ልብ ሰላም የጣደ ከመካው መሐመድ አሚን ተሽሎ ማን ተወለደ? ነጋ ለስራ ቀስቅሶ በስንፍና ዓለም አባኖ በሚዛን ንግድ አስተምሮ በሚዛን ፍትህ አስፍኖ ልመናን ከውርደት ቆጥሮ ወንጀልን ጥብቅ ኮንኖ ስርዓት ካጣ ልቅ ሕይወት የህዝብ መሪ አሰልጥኖ ለጎሳ የጋራ ዓላማ ነጠላ ቁታ ዘርግቶ የአገር ህዝብ ለጋራ ሀገር የአንድነት ውጤቱን መርቶ ከነቢይ በላቀ ጥቅም ማመቶ ዓለም ላይ መራ ሰው መዝኑና በስራ እከሌን እንበላ እንፍራ ከእናንተ ልስማና ልጥራ በሕይወት ካለም ካለፈ ካነበበ ሰው ከጻፈ ባህር ላይ ከተንሳፈፈ ከውሃ ሰንጥቆ ካረፈ የዓለማት መሪ ቃል ይዞ እውቀትን ፍትህ ያቀና ሁሉንም ለሁሉ አብራርቶ ሁሉም በሁሉ ያጸና የሚበልጥ ስብዕና ያለው ይወሳል። እኔማ አስተስፋተው ታሪክ መርምሬ ያገዛበት የሰው ልጅ አጥንት ስጋ ውስጥ ያለ ስብዕና ፈለፈል በይፋ ወደድኩትና አለማትሽ መሰከረ የነብዩ ኢብራሂም የሳራ አለይሂ ሰላም ከነብዩ ያዕቁብ ከአቅሷ የነቢያቶች ሰንሰለት እስኪቆም በመርየም ኢሳ አለይሂ ሰላም ያልተወለደው ምስጉኑ ከትንቢት ዓለም ዳሰሳ ከነብዩ ኢብራሂም ከአጋር የነብዩ እስማኤል ዝርያ ዘላለም እንዳይረሳ በርናርድ ሾው ማቅልሞ ጋንዲም አክብሮ ተገርሞ ሰብአዊ ያሉት ሊቅ ሁሉ ሌላ ሰብአዊ ሲያወሳ ከመካው መሐመድ በቀር ከእስላሙ ነብዩ በቀር ሌላ ስም የለም ያነሳል። እናማ መወለድ ጠቅሞ ሰብአዊ ታሪኩ ጥሞ ስልጡን ዓለም ውስጥ ከትሞ ይመቸኝ እኔም ጋር ፈርሞ ጣቴ ብዕሩ ወደረ ቀን ሳምንት ወርም ሳይበቃው በዓመት ናፍቆቱን ነገረ። በተለይ ለኔም ማለኔ ከሀበሻው የነጋሽ ክብር ከቢላል የጽናት ወኔ በቁርአን በሐዲስ ሐቅ በክብሬ መልእክት ማመኔ በተለይ ለኔም ማለኔ በእድገት የተዛመዱኝ
الله أكبر በእድገት የተዛመዱኝ የኡማ የመምጡት ደሜ የቲሙ ነብይ ትሁቱ ከእናቴም ከአባቴም በላይ ይናፍቁኛል። ምን አለ ናፍቃል ባባ የልቤን ካፍ ያላወጣ መወለድ ብርሃን ሆኖ ጨለማን ገፎ ሲያወጣ መወለድ እዝነቱ ሆኖ ከአላህ ምህረት ሲያመጣ የማንም መወለድ ንቆል ነብይ ያስረሳኝ አይቃጣ እኔም ጨለማን መግፈፊያ ከሱ ተምሬ ሞቼ በመሬት ማረፊያ ከሱ ተምሬ ፈለጉን የኢስላም ስርዓት ወጉን ሐቁን ሳላገር ደብቄ በስሜት ተጨማልቄ ወይ ነቢ በጠሉት ወንጀል አልሻም በአልመከጅ ነፍቆቱ ልቤ ካልገባ ስብዕናው ካላራጨምባ የነቢ ክብር ተረስቶ መወለድ ትዝታው ላልቶ የኔ ልብ ለራሱ ክብር አይሆንም ነብይ ነው ላይገኝ ዘመን ያደሰ ዘመኑ ላይ ሲፈጠር ድል አርጎ ገና ሳይሰክን መሰደዱ እንኳን ሲከበር ጠላል በድሩ አለይናም በመዲና ህዝብ ሲዘመር ጨለማን ያጠፋው ብርሃን ዘንባባ ይዞ ሲናገር ማን አለ የተሳካለት ዘመኑ ላይ ሲፈጠር እናማ በመወለድ ልባችሁ ኮራናበተ ለውቀቱ የጥበብ ጥልቀት ሊናም ነው አጅሰተ ታሪኩን ገሉን ስናነብ አይንም አዝኖለ ቀለጠ የማይዋሸው አላህ ፊት ግንባርም መስገድ መረጠ እኔማ ታሪክ ስሰማ ልቤ እንደ ሻፊ ተስማማ ነፍስ ስጋዬ መከረ አእምሮን ህሊናን ከፍቶ ስለወዳጁ ተማረ በእስላም ስርዓት ገብቶ ጅማት አጥንቴ ገተረ ታጋሽነቱን አስታውሶ አንጀቴ መቻል ጀመረ ለጀግንነቱ ለዝናው ደረቴ ልቤ ሰገረ ለዓላማው ጽናት ለትግሉ ጫንቃጦቻዬ ጠጠረ ለክብሮት ለመልካም ባህሪው አይኔም ዘራና መልሶ ደግሞ አቀረረ 63 ዓመት ሲቀመጥ አንድ ያላሉበት በመጥፎ ከነቢያትም በማረግ ለማላጅነት ተጽፎ ከነቢይ ወዳ ሰው ካለ ይታወቅ እስኪ ስም ጥሩ በህይወት ያለን አቅርቡ ያለፈ ታሪክ ዘርዝሩ መወለድ እንዲህ ነው እንጂ ውለታው ጠልቆ ሲገባ ስብዕናው ሰው ውስጥ እስኪኖር አካሉ መሬት ቢገባ አለዚያ ምን መወለድ ነው የሱን አራያ ካል ያዙ መፍትሄ በሌለው እድሜ ድፍን ዓለም እንዲጓዙ እናንተስ እንዴት ሆናችሁ መወለድ ምን ተጠቀማችሁ ከረሱል ምን ተማራችሁ ከሩህሩ ቸርነታቸው ከታጋሽ ጀግንነታቸው ለአንድ አላህ መገዛታቸው ከዱዓ ከሶላታቸው